ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? አለሁኝ ደህና ነኝ። ዛሬ ደግሞ ከባለፈው የቀጠለውን ትምህርት እንጀምራለን። ባለፈው ያው ኢትዮጵያ ቅኝቶች ላይ ነን ያለነው። የኢትዮጵያን ቅኝቶች በሙሉ ልንጨርሳቸው ነው። በኪቦርድ ላይ ጨርሰናቸዋል። እሱ ጋር የሚቀረው ኮርድ ነው፣ የኮርድ ኮምፖዚሽናቸው ነው። በጊታር ላይ ደግሞ ባለፈው የትዝታ ሜጀር ስኬልን ጀምረናል። ዛሬ ደግሞ ቀጣዮቹን እናያለን ማለት ነው። ትዝታ ማይነርን እናያለን፣ ከዛ ባቲ ሜጀርን እናያለን፣ ከዛ አምባሰልና አንቾዬን ደግሞ በዚህ ክፍል ውስጥ እናያለን ማለት ነው። ምናልባት ይሄን ክፍል ለሁለት ክፍል ነው፣ ለሁለት እናያለን ማለት ነው። ዛሬ ትዝታ በዚህኛው ሴሽን ትዝታ ማይነርንና ባቲ ሜጀርን እናያለን ማለት ነው። ኦኬ አሁን ወደዛው እናልፋለን። አሁንም ያው ባለፈው በጀመርነው መሰረት ከዲያቶኒክ ሜጀር ስኬሉ ነው የምንጀምረው። ከዲያቶኒክ ሜጀር ስኬሉ ላይ የትኛውን ቶን ስናወጣ ነው ቅኝቶቹን የምናገኘው ተባብለናል። ባለፈው ትዝታ ሜጀር ስኬልን ለማግኘት ያው እሱ ጋር ባለፈውን ትምህርት ሊንክ ሁለታች ያደርግላችኋለሁ። 4 እና 7ን ስናስወጣ ትዝታ ሜጀር ስኬልን እናገኛለን ተባብለናል። በቃ እሱ አልቋል እንደዛ። ዛሬ ደግሞ ትዝታ ማይነር ስኬልን ነው። ትዝታ ማይነርን ደግሞ አሁንም ከሲ ዲያቶኒክ ሜጀር ስኬል ላይ የትኞቹን ነው የምንወስዳቸው የትኞቹን ነው ደግሞ የምንተዋቸው የሚለውን ነው የምናየው። እንግዲህ ከሱ ላይ የምናየው ምንድነው ትዝታ ማይነር ስኬል ላይ ስንወጣ ምንድነው የምንሆነው? ስድስተኛውን ድምጽ እንወስዳለን። 6 7 1 3 ከዛ 4 ተመልሶ 6 ያ እንደገና እንድገመው። ስድስተኛውን ድምጽ እንወስዳለን፣ ከስድስተኛው ድምጽ እንጀምራለን ማለት ነው። ከስድስተኛው ድምጽ ጀምረን ቀጥሎ ያሉትን እንወስዳለን ማለት ነው። እንግዲህ እዚህ ውስጥ የማንጠቀማቸው 2 እና 5 ይወጣሉ ማለት ነው። 2 እና 5 ሲወጡ ለምሳሌ ከትዝታው ላይ 2 እና 5 ሲወጡ ትዝታ ማይነር ስኬል እናገኛለን ማለት ነው። ወይም ደግሞ ከዲያቶኒክ ሜጀር ስኬሉ ላይ የምንወስዳቸው ማንን ነው? ስድስተኛውን ድምጽ እንወስዳለን። ስድስተኛው ማን ነው? ኤ ነው ማለት ነው። ከስድስተኛው ድምጽ ከጀመርን ስድስተኛውን ኤ፣ ከዛ ሰባተኛው ቢ፣ ከዛ አንደኛው ሲ፣ ከዛ ሶስተኛው ኢ፣ አራተኛው ኤፍ፣ ከዛ ተመልሶ ስድስተኛው ይቀጥላል ማለት ነው። እንደዚህ ብሎ ያልቃል። ኤ የሚል እናገኛለን። ያው የጣጣጣሉ ጀስት እንደዚህ ነው። ኦፕን ኤ እዚህ ጋር በሁለተኛው ጣት፣ እዚህ በሶስተኛው ኢ ላይ በሁለተኛው፣ ኤፍ ላይ በሶስተኛው፣ ከዛ ኤ ላይ ተመልሶ በአንደኛው ጣት ይሆናል ማለት ነው። ይሄ ቅኝት ይመጣል። አሁን በዚህ ውስጥ ከዚህኛው ደግሞ ይነሳና ወደ ውስጥም የሚገባ ወደ ውስጥም ሲገባ ደግሞ እንደዛው ነው። አሁን ይሄ ኤ ነው፣ ያው ስድስተኛው ማለት ነው። ይሆናል ማለት ነው። ኤ ቢ እዚህ ጋር ማለት ሰባተኛው ድምጽ፣ ከዛ አንደኛው ሲ፣ ከዛ ኢ ሶስተኛው፣ ከዛ ኤፍ አራተኛው፣ ተመልሶ ኤ ስድስተኛው። አሁን ሁለቱን አንድ ላይ አቀናጅቼ ጨዋታቸዋል እስከላይኛው ማለት ነው። ከዚህኛው ኤ ጀመርኩኝ፣ ከኤ ወይም ከስድስተኛው ቶን፣ ከዛ በሁለት ኦክታቭ አድርጌ ሰራሁት ማለት ነው። ያ ማለት አሁን እዚህ ውስጥ በቃ እንደፈለጋችሁ እዚህ ውስጥ የጣት ፖዚሽኑን ብቻ እየጠበቃችሁ መጫወት ትችላላችሁ። ቃናውን ይዩት። እንዲህ አይነት ቃና ይኖሩታል ማለት ነው። ያው እንግዲህ ከዚህ መዝሙር ጋር የሚሄዱት ምንድነው? የሌሊት መዝሙር ምርኩዜ ሸምበቆ መቹንና በዘብሮሚ ወጋኝ
ታውቁታላችሁ የሌሊት መዝሙር ከዚህ ጋራ እንግዲህ እየቀጣጠላችሁ ከእንደዚህ ያሉ መዝሙሮችን ይሄዳል ማለት ነው እኔስ ያላንተ አይሆንልኝም ጌታዬ አይሆንልኝም ያው ማወቅ ያለባችሁ ማንኛውም መዝሙር በማንኛውም ቅኝት ውስጥ አይሄድም ባለፈው ሳስተምር እንትን ያላችሁኛላችሁ ስለ ኪቦርድ ላይ ሳስተምር በትዝታ ማይነሪውን በምን ሳስተምር ለምን በሌሎቹ መዝሙሮች አታስተምረንም ብላችሁ ምናልባት የሆኑ መዝሙሮችን ሁሉም መዝሙሮች በራሳቸው ቅኝት ውስጥ ነው የሚሄዱት አሁን ትዝታ ሜጀር ስኬል ውስጥ ያሉት መዝሙሮች አምጥታችሁ በትዝታ ማይነር መጫወት በፍጹም አትችሉም ያ አሁን በዚህ ቅኝት ኖሮ ከጌታ ከኢየሱስ ጋር አሁን አይሄድም እሱ አሁን ትዝታ ሜጀር ስኬል ውስጥ ነው ኦኬ እና ከአንዱ ቅኝት ውስጥ ነው በትዝታ ማይነር የሚሄዱትን እያገናኛችሁ ነው የምትሄዱት እንጂ በአንዱ ቅኝት ውስጥ ሁሉንም ነገር ለመጫወት አትችሉም ማለት ነው በሜጀር ላይ ያለው ሰከንድ ላይ በሰከንድ ላይ ያለው ትዝታ ማይነር ላይ ወይም ባቲ ሜጀር ላይ ሊመጣ አይችልም ማለት ነው እና ይሄን ማወቅ አለባችሁ እንግዲህ ትዝታ ማይነር ይሄን ይመስላል ሌሎቹ መዝሙሮች እናንተ ከነዚህ ጋር የሚሄዱትን ያቀጣጣላችሁ ተለማመዷቸው አንዴ ለመስራት ያክል ቀስ አድርጌ ለመስራት ሁለቱን አገናኝቼ እዚህ ያልቃል አንደኛው ኦፕን 1 2 ታ ታ ታ በዚህ በሁለት ጣቴ ብቻ ነው የሰራሁት ሉክ እንዴት ቀላል እንደሆነ ኦፕን 1 2 1 2 አለቀ የመጀመሪያው ኦክታቭ ይሄኛው ደግሞ ከዚህኛው የሚጀምረው ደግሞ አለቀ አሁን ዜማ መፍጠር በቃ ዝም ብሎ ይሄን ይመስላል ማለት ነው ሌላው ደግሞ ዛሬ የምናየው ከዚህ ጋር አብረን አሁን ወደ ባቲ ሜጀር ደግሞ እንሄዳለን ማለት ነው አሁንም ባቲ ሜጀር ከዲያቶኒክ ሜጀር ስኬል ላይ የምንወስደውና የማንወስደው ደግሞ እናያለን ማለት ነው ያው ዲያቶኒክ ሜጀር ስኬሉ ይሄ ነው ከሱ ላይ ደግሞ ባቲ ሜጀር ምንድነው የምንወስደው ከሲ ላይ ማለት ነው አንደኛውን እንወስዳለን ሶስተኛውን አራተኛውን አምስተኛውን ከዛ ሰባተኛውንና ተመልሶ አንደኛው ይሆናል ማለት ነው ሲቀጥል እንዴት ነው አንደኛውን ሶስተኛውን 4 5 7 1 ከሳርጌ ሲ ማለት ነው አንደኛው ኢ ሶስተኛው ኤፍ አራተኛው ጂ አምስተኛው ቢ ሰባተኛው ሲ ተመልሶ አንደኛ ይሆናል ማለት ነው ከዚህ ውስጥ እንግዲህ 2 እና 6 ይወጣሉ ማለት ነው 2 እና 6ኛውን ስታስወጡት ባቲ ሜጀር ይገኛል ማለት ነው ግን አሁን ይሄንን ቅኝት ለመስራት እንዲያመች በሁለት ኦክታቭ እንዳሳያችሁ ከዚህ ጋር ጀምረዋለሁ ማለት ነው ከዚህ ጋር ከዚህኛው ሲ ላይ ጀምረውና ወደ ውስጥ ገባለሁ በሁለት ኦክታቭ እንዳሳያችሁ ቀለል እንዲል እንደፈለጋችሁ በዚህ ውስጥ እንደዚህ ገብታችሁ መጫወት እንድትችሉ ማለት ነው ሁለት ኦክታቭ ሁሉ ጊዜ ሁለት ኦክታቭ አገናኝታችሁ ትጫወቱ ለሜሎዲ በጣም አመቺ ነው ማለት ነው ኦኬ የተለያዩ ዜማዎችን ለመጫወት ሁለት ኦክታቭ ስሩ ከላይ ትጀምራላችሁ ከኦፍራሙ ከዛ እዚህ አካባቢ መሃል ላይ ያልቃል ከዛ ከመሃል የሚጀምረው ደግሞ ይሄድና ታችኛው ላይ ያልቃል ማለት ነው ስለዚህ ሁለት ኦክታቭ ተጫወታችሁ ማለት ነው እሷን ቲፕ ያዙና ምንድነው የሚሆነው ባቲ ሜጀር ሲ አንደኛው ከዛ ሲ አንደኛው ከዛ ሶስተኛው ኢ ሲ አንደኛው ሶስተኛው ኢ አራተኛው ኤፍ ከዛ አምስተኛው ጂ ከዛስ ሰባተኛው ቢ ነው ይሄ ከዛ ተመልሶ አንደኛው እንደገና ሲ አንደኛው ሶስተኛው ኢ
አራተኛው ኤፍ፣ አምስተኛው ጂ፣ ሰባተኛው ቢ ተመልሶ ሲ። ፈጠን ሲል ያ አንደኛው ኦክታቭ። በቃ ይሄው ኤፍ ጂ ጀስት በሁለት ጣት በዚህ ብቻ ሲ ኢ ኤፍ ጂ ተንሸራቶ ከኤፍ ጂ በዚህኛው በራሱ ጣት ተንሸራተታለሁ ጂ ከዛ ቢ ተመልሶ ሲ። ወደ ውስጥ ደግሞ ሲገባ እዚህ ያለቀ አይደል? ከላይ ተመቶ እዚህ ሲያልቅ ከዛ ደግሞ ከዚህ ይሄው ሲ ነው ይሄ። ከዛ ሶስተኛው ኢ ነው ይሄ። ኢ እዚህ ጋር ነው። ኤፍ እዚህ ነው። ጂ ቢ ተመልሶ ሲ። እንዲህ መጫወት። ሌላ ይሄ ገብቷቸዋል አይደል? በቃ የመጀመሪያውን ኦክታቭ እና ሁለተኛውን ኦክታቭ ሁለት አገናኝቶ መጫወት። እንዲህ ያልቃል። ከዛስ ቅይር በዚህ ሲያልቅ እንደገና ከዛችን ቀስ እያሉ ወደ ሜሎዲ መጫወት። ራሱ ዜማ ዝም ብሎ ስኬሉን እንኳን ስትሄዱት ዜማ ይሰጣል አይደለ? ከዛ ቀስ እያላችሁ እዚህ ጋር አንድ ሌላ ቲፕ ልስጣችሁ ሜሎዲ ለመጫወት። አሁን ይሄን መጣው አይደል? ከዛ ኢ ነው አይደል? ቀጥሎ ያለው ከዛ ኤፍ ነው አይደል? አሁን ኢንም ኤፍንም እንዲህ ከምመታ ኢን በመታሁበት ሜሎዲ ስትጫወቱ የሆነ ቃና ቆንጆ የሆነ ሜሎዲ ስትጫወቱ ጥሩ ነገር ያመጣላችኋል። ይሄ አንዱን በመታችሁበት አንዴ እዚህ በመታችሁበት ሁለት ድምጽ ማግኘት ትችላላችሁ። ሉክ ይሁት ሲ ኢ ከዛስ ኤፍ ነው አይደል? አሁን ሶስት ምት ነው የመታሁት። ለሲ አንድ መታው፣ ለኢ አንድ መታው፣ ለኤፍ አንድ መታው። እዚህ ማለት ነው ሶስት ምት ነው የመታሁት። ለሶስቱም ሶስት ምት ግን ለሶስቱ ሁለት ምት መምታት እችላለሁ ለምሳሌ። እና ግን ሶስቱንም ድምጽ መስማት እችላለሁ at the same time። ሉክ ኢና የኤፍን ድምጽ ሰማችኋት? እዩ እንዲህ ነገር ተለማመዱ። ኢን ትመቱና ኤፍን ለኤፍ እዚህ ጋር ትመቱ። ኢን ብቻ ነው አንድ ምት ነው እዚህ የሚመታው። እዩ ግን ሁለት ድምጽ ነው የምትሰሙት። ኦኬ ለዚህ በተመታው ቫይብሬሽን ይሄኛውን ስጨምሩበት ቀጥሎ ያለውን ቶን ታገኛላችሁ ማለት ነው። ግን ለሁለቱም ከሚሆን አያምርም? እችን ነገር ተጠቀሟት። this is tip። ከዛ ለሜሎዲ እንዴት እንደሚያምር ይዩት። አሁንም እዚህ ጋር ተጠቅሜያታለሁ። ምንም እዚህ አልመጣውም። አንዴ ብቻ ነው እዚህ መጣሁት። በራሱ ማለት ነው በራሱ ጣቴ። እዚህ ጋር ማለት እና ደግሞ መንሸራተት
አንዴ በመታችሁት እዚህ ስትንሸራተቱ ኔክስት ያለውንም ቶን ታገኛላችሁ ድምፁ ሳያልቅ መንሸራተት ያ ከዛስ እዚህ ጋር ምን ተጠቀማታለሁ እንደዚህ እንዲያርጋችሁ እቺን ከጨመራችኋት ቆንጆ ነገር መጫወት ትችላለህ አምራ just tip ሜሎዲ ላይ በጣም ያምራል ያ ባቲ ሜጀር ይሄን ይመስላል እንግዲህ ተለማመዱት በዚህ ውስጥ ያሉ መዝሙሮችን አብራችሁ እየፈለጋችሁ ለኛስ ከሌላ ስፍራ መዳን ይሆንልናል ይሄ መዝሙር ይላል የደረጃ መዝሙር ለኛስ ከሌላ ያለ የሚቀጥለው መዝሙር ይሄ ይሄዳል ኦኬ እንግዲህ በዚህኛው ክፍለ ጊዜ ትዝታ ማይነርና ባቲ ሜጀርን አየን በሚቀጥለው ደግሞ አምባሰልንና አንቺሆዬን አይተን እዚህ ጋር እንጨርሳለን የኢትዮጵያ ቅኝቶችን ማለት ነው ኔክስት ላይ ወደ ኮርድ ኮምፖዚሽናቸው እንገባለን አሁን ወደሚቀጥለው ትምህርት እንሄዳለን ለዚህኛው የተለማመዳችሁ የሚቀጥለው አንተ ትምህርት ክሊክ ታደርጓታላችሁ ማለት ነው Thank you.